የምታውቀው ሰው አስም ታማሚ የሆነ ዘመድ፣ ጓደኛ፣ ወንድም ሊሆን ይችላል፣ እህት ሊሆን ይችላል። ማንኛውም የምታውቀው ሰው አስም የሚያስቸግረው አስም በየጊዜው እየተነሳ የሚያስቸግረው ሰው ይሄን ቪዲዮ እንዲያይ ሼር አድርግለት፣ ይጠቅመዋል። ስለዚህ ከዚህ በታች እዚህ ቪዲዮ ላይ አስም ያለባቸው ሰዎች፣ አስም የሚያስቸግራቸው ሰዎች፣ አስም በየጊዜው እየተነሳ የሚያስቸግራቸው ሰዎች ማወቅ ያለባቸው 3 ወሳኝ ነጥቦችን እናወራለን። አንድ የመጀመሪያ ወሳኝ ነጥብ አስም ታማሚዎች ማወቅ ያለባቸው አስም ቶሎ የሚድን የሚጠፋ አይነት በሽታ አይደለም። ስለዚህ አስም መድኃኒት ካቆማችሁ፣ አስም በማንኛውም ሰዓት የሚቀሰቅሰው ነገር ለዛኛው ነገር ከተጋለጣችሁ ቶሎ እየተነሳ ያስቸግራችኋል። ስለዚህ መድኃኒት ሐኪም ሳይነግራችሁ ማቆም አይቻልም። አስም በተፈጥሮ በመድኃኒት የሚታጠፋው አይነት በሽታ አይደለም። ስለዚህ አስም የሚድን ሙሉ በሙሉ ከሰውነት የሚጠፋ አይነት በሽታ መሆኑን ማወቅ አለባቸው። ሁለተኛ አስም የሚቀሰቅሱ ነገሮች ብዙ አሉ። አስም ለሆነ ነገር በተጋለጣችሁ ቁጥር እየተነሳ የሚያስቸግራችሁ ብዙ አይነት ነገሮች አሉ። የመጀመሪያው አስምን በመቀስቀስ የሚታወቀውና በጥናት የተረጋገጠ ብዙ ሰዎች የሚቸገሩበት ምንድን መድኃኒት በማቆም ነው ብዙ ጊዜ የሚነሳው። ስለዚህ አስም የሚቀሰቅስ የመጀመሪያው ነገር ምንድን ነው? መድኃኒት፣ የታዘዘውን መድኃኒት፣ የአስም መድኃኒት ሐኪም ያዘዘውን ነገር እየወሰዳችሁ በመሃል ላይ ድኛለሁ ብላችሁ የዳናችሁ መስሏችሁ መድኃኒት የምታቆሙ ሰዎች መድኃኒት እንዳታቆሙ፣ ሐኪም አቆሙ ካላላችሁ በስተቀር መድኃኒት እንዳታቆሙ። 2 አይነት የአስም መድኃኒቶች አሉ። ከዚህ በታች በሚቀጥለው እንነጋገራለን። ሌላው ሁለተኛው አስም የሚቀሰቅሰው ነገር ምንድን ነው ካላችሁ ሽታ፣ በጣም ከባድ ሽታ ቤት ውስጥ ሊሆን ይችላል፣ አካባቢ ላይ ሊሆን ይችላል። ከበድ ያሉ ሽታዎች፣ ሽንት ቤት ሽታ ሊሆን ይችላል፣ ሽቶ ወይም ዶደራንት ሊሆን ይችላል። እነዚህ ነገሮች ከበድ ላሉ ሽታዎች በተጋለጡ ቁጥር አስም ይነሳል። ሌላው አስም ሊቀሰቅስ የሚችለው ቤት ውስጥ ውሻ ካላችሁ፣ ቤት ውስጥ ድመት ካላችሁ፣ ማንኛውም ሌላ ቤት እንስሳ ቤት ውስጥ ካላችሁ ከነሱ ፀጉር የሚነሱ የተለያዩ ከሰውነታቸው የሚነሱ ብናኝ ነገሮች አስምን ሊቀሰቅሱ ይችላሉ። ሌላ አስም ሊቀሰቅስ የሚችለው ምክንያት የዛፎች፣ የአበባዎች፣ ከአበባዎች ከዛፎች የሚነሱ ብናኞች ሊቀሰቅሱ ይችላሉ። ሌላኛው አስም ሊቀሰቅስ የሚችለው ጭስ ሊሆን ይችላል። አካባቢ ላይ አቧራ፣ ከቆሻሻ የሚነሱ አቧራ፣ ብናኝ፣ ጭስ፣ እነዚህ ነገሮች አስምን በመቀስቀስ ይታወቃሉ። ሌላኛውና በጣም አስፈላጊው ነገር አስም በመቀስቀስ የሚታወቀው ኢንፌክሽን ነው። ኢንፌክሽን የምንለው በተለይ አፐር ሬስፓራቶሪ ትራክት ኢንፌክሽን የምንለው ጉንፋን ሊሆን ይችላል፣ ቶንሲል ሊሆን ይችላል፣ ሳምባ ምችም ሊሆን ይችላል። እነዚህ በአጠቃላይ ኢንፌክሽን የምንላቸው የቫይረስ ኢንፌክሽን ሊሆን ይችላል፣ የባክቴሪያ ኢንፌክሽን ሊሆን ይችላል። በተለይ በቫይረስ የሚመጡ ኢንፌክሽኖች በጣም አስምን በመቀስቀስ ይታወቃሉ። ስለዚህ በተቻለ መጠን ጉንፋን ባይዛችሁ፣ ጉንፋን ከያዘው ሰው ጋር ራሳችሁ እነሱ ጋር ላለመገናኘት ራሳችሁን ጥንቃቄ ብታደርጉ በጣም ይመክራችኋል። ምክንያቱም ጉንፋን በጣም አስምን በመቀስቀስ በጣም ይታወቃል። ሳምባ ምች ከያዛችሁ እንደዚሁ እንደ ጉንፋን አስምን የመቀስቀስ ባህሪ አለው። ስለዚህ ኢንፌክሽኖች በአጠቃላይ አስምን የመቀስቀስ ባህሪ አላቸው። ስለዚህ ከነዚህ ነገሮች እነዚህ አስምን ይቀሰቅሳሉ ብለን ከዘረዘርናቸው ነገሮች በተቻለ መጠን ራሳችሁን መጠበቅ፣ ለእነዚህ ነገር ራሳችሁን ላለማጋለጥ ጥንቃቄ ማድረግ ያስፈልጋቸዋል። ሌላ አስም ሊቀሰቅስ የሚችለው ለምሳሌ ዝናብ ወቅት ዝናብ እንዲህ ሲዘንብ አቧራዎች ወደ ላይ ሲቦኑ አየሩ በጣም ቀዝቃዛ በሚሆንበት ሰዓት ላይ እንደዚህ አስም በመቀስቀስ የሚታወቅ አንዱ የአየር ጸባይ ሁኔታ ስለሆነ በዚህ ሰዓትም ለምሳሌ ብርዳማ በሚሆንበት ሰዓት ልብስ ደርባችሁ እንዲሁም ተከናንባችሁ ብትለብሱ በጣም ለእናንተ አስሙ ቶሎ እንዳይነሳ ይጠቅማችኋል። ስለዚህ 3 ዋና ማወቅ ያለባችሁ ምክንያቶች ካልኳችሁ አንደኛው ምንድን ነው? አስም የማይድን በሽታ መሆኑን ማወቅ አለባችሁ። ነገር ግን አይድንም ማለት ከሱ ጋር መኖር አይቻልም፣ መቆጣጠር አይቻልም ማለት አይደለም። በመድኃኒት በደንብ መቆጣጠር ይቻላል። እንደ ማንኛውም ሰው ጤነኛ ሆነው ይኖራል። ሁለተኛው ምንድነው አልኳችሁ? የሚቀሰቅሰው አስምን የሚቀሰቅስ ነገር በደንብ ማወቅ። ሶስተኛው ማወቅ ያለባችሁ ስለ አስም መድኃኒቶች። አስም መድኃኒቶች በደንብ ወሳኝ ናቸው። ስለዚህ ስለ አስም መድኃኒቶች በደንብ ማወቅ አለባችሁ። ስለዚህ የአስም መድኃኒቶች በአጠቃላይ 2 አይነት ናቸው። 2 አይነት የአስም መድኃኒቶች አሉ። አንደኛው ሪሊቨር ወይም ፋታ ሰጪ
ፋታ ሰጪ ወይም ሪሊቨር ብለን እንጠራቸዋለን። እነዚህ እንደ ማስታገሻ ለምሳሌ በጣም መተንፈስ በሚያስቸግራቸው ሰዓት እንደ ማስታገሻ የአየር ቧንቧን በመክፈት የሚጠቅሙና ወዲያው ቶሎ መልስ መስጠት የሚችሉ አይነት መድኃኒቶች ናቸው። እነዚህ መድኃኒቶች ለረጅም ጊዜ አስሙን በመቆጣጠር አይጠቅሙም። ነገር ግን በተነሳ ሰዓት ላይ አስም በሚነሳበት ሰዓት ላይ መተንፈስ በሚከብድ ሰዓት ላይ ትንፋሽ በሚያጥር ሰዓት ላይ ስትወስዱ እንደ ማስታገሻ ጊዜ ይሰጣቸዋል። ስለዚህ ሪሊቨር የምንለው ወይም ፋታ ሰጪዎች የምንላቸው ሳልቡታሞል በተለምዶ ሳልቡታሞል ወይም አልቡተሮል የምንለው መድኃኒት አንዱ ሪሊቨር ወይም ፋታ ሰጪ መድኃኒት ከምንለው አንዱ ነው። ሁለተኛው መድኃኒት እኛ በእንግሊዝኛው ወይም በሕክምና ቋንቋ ኮንትሮለርስ እንላቸዋለን። ኮንትሮለርስ ማለት ምን ማለት ነው? የሚቆጣጠር አስሙ በተደጋጋሚ እንዳይነሳ፣ አስሙ ቀንም ማታም አስሙ በየሳምንቱ እየተነሳ እንዳያስቸግራችሁ ለረጅም ጊዜ እነዚህ ተጋላጮች ራሱ በተጋለጣችሁ ቁጥር ደማችሁ ውስጥ ያለ የሚንቀሳቀሱ ነገሮችን በደንብ ተቆጣጥሮ የሚይዝላችሁ ኮንትሮለርስ እንላቸዋለን። ስለዚህ እነዚህ የሚቆጣጠሩ ናቸው። ከነዚህ መድኃኒቶች በክሎሜታሶን የምንላቸው አሉ። ስለዚህ በተለይ በአፍ የሚነፉ ሁለት አይነት ነው ያሉት። ያልኳችሁ ሳልቡታሞል አለ። ሁለተኛው በክሎሜታሶን ወይም ሌላም ሊሆን ይችላል። ስቴሮይድ በምንላቸው መድኃኒቶች ስር ያሉ በክሎሜታሶን አንዳንድም ቤታሜታሶን የምንላቸው አሉ። ስለዚህ ሁለት አይነቶች ናቸው። ከሁለቱ ቅድም ያልኳችሁ እንደ ማስታገሻ የምትጠቀሙት ሳልቡታሞል ሁሌ መጠቀም የለባችሁ። በጣም አጣልፏችሁ በጣም ትንፋሽ አጥሯችሁ ካልሆነ እሱን ትታችሁ ኮንትሮለርስ ወይም በክሎሜታሶን የምትነፋዋን እሷን ሁሌ በሐኪም በታዘዘው መሰረት ጠዋትና ማታ መውሰድ ያስፈልጋችኋል። እሱን ካላቆማችሁ በስተቀር አይነሳም። እሱን በትክክል ሐኪም በነገራችሁ መሰረት የምትወስዱ ከሆነ እሱን በትክክል ሳትረሱ የምትወስዱ ከሆነ ሁል ጊዜ የመነሳት ሁል ጊዜ እየተነሳ የማስቸገር እድሉ በጣም ዝቅተኛ ነው። ስለዚህ አንድ ሰው አስሙ በደንብ መቆጣጠር አልተቻለም የሚባለው ለምሳሌ በሳምንት ውስጥ ይሄ ሳልቡታሞል የምንላት ማስታገሻዋን በሳምንት ውስጥ 2 ጊዜና ከዛ በላይ የምትጠቀሙ ከሆነ አሁንም በደንብ መቆጣጠር ያስፈልጋል ማለት ነው። ስለዚህ ለሚያክማችሁ ሐኪም በመንገር ዶዙ ለምሳሌ የኮንትሮለሩን ዶዝ በመጨመር አስሙን በደንብ እንዲቆጣጠር ማድረግ ይቻላል። ስለዚህ ቅድም እንዳልኳችሁ መድኃኒቱን ብቻ በመውሰድ ሳይሆን ይሄ የሚቀሰቅሱ ነገሮች ራሳችሁን በደንብ ከጠበቃችሁ አስምን መቆጣጠር ከአስም ጋር ጤነኛ ሆነው መኖር እጅግ በጣም ይቻላል። ምንም ችግር የለም። ስለዚህ የምታውቁት አስም ታማሚዎች ካለ አሁንም ደግሜ እነግራችኋለሁ፣ ሼር አድርጉላቸው። ይሄ ነገር ይጠቅማቸዋል፣ በጣም የሚጠቅማቸው። ሌላ ደግሞ የሚጠይቁት ጥያቄ አስም ጋር በተገናኘ አስም መድኃኒት ሊሆን ይችላል። አስም ምንድን ነው? ከአስም ጋር የተገናኘ የተቸገራችሁት ወይም ማወቅ የምትፈልጉት ነገር ካለ ከዚህ ቪዲዮ በታች ፈለጋችሁትን በኮመንት መልክ መጠየቅ ትችላላችሁ፣ መልስላችኋለሁ። ቪዲዮውን ሼር አድርጉ። አካውንትን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። በጣም ነው የማመሰግነው። ታንኪዩ የቻናሌ ቤተሰቦች።